ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እሺ ዛሬ ደግሞ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ይህን ቪዲዮ አይታችሁ ከተመቻችሁ ላይክ፣ እንዲሁም ደግሞ ለዚህ ቪዲዮ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ በመንካት የምለቃቸው የተለያዩ ቪዲዮዎች እንዲደርሷችሁ የተለያዩ የምግብ አሰራር እንዲሁም ደግሞ እንደዚህ ማቃቸውን ያወቅኳቸውን የጠቀሙኝ ነገሮች ይዤላችሁ እመጣለሁኝ እና ሰብስክራይብ አድርጉኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ይጠቅማችኋል። ዛሬ ለአዳዲስ ዩቲዩበሮች እንዲሁም ደግሞ ለተለያዩ ሚዲያ ማቀነባበሪያ አፕሊኬሽን ነው ይዤላችሁ የመጣሁት። ትወዱታላችሁ። እንግዲህ ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ። አመሰግናለሁ። እዚህ ጋር የማቀነባበሪያ አፕሊኬሽን ይቺ ናት፣ ኮፒካት የምትለው እኔ አውርጄ ስላለኝ እናንተ ከሌላችሁ ፕላይ ስቶር ውስጥ ገብታችሁ ማውረድ ትችላላችሁ። እዚህ ጋር ፕላይ ስቶር ውስጥ ገብታችሁ ትክክለኛ ስሙን ጽፋችሁ ይሄንን ማውረድ ትችላላችሁ። እኔ የወረደ ስላለኝ አሁን እንግዲህ ወደ አንድ ጊዜ ክሊክ አደርጋታለሁ። እዚህ ጋር አንድ ጊዜ እሺ፣ ይሄንን አንድ ጊዜ ስትነኩት እንደዚህ ይመጣላችኋል ለመጀመሪያ ጊዜ። ከዛ እዚህ ጋር የመደመር ምልክት አለ፣ ኖ ቪዲዮ የሚል እሱን አንድ ጊዜ ክሊክ ታደርጋላችሁ። እዚህ ጋር የምትፈልጉት ቪዲዮ ስልካችሁ ውስጥ የቀረጻችሁት የፈለጋችሁት አይነት ቪዲዮ አለ። ከዚያ ውስጥ አንዱን ወስዳችሁ ለምሳሌ ይሄንን እንውሰድ። ለምሳሌ እኔ ይሄንን ወስጃለሁኝ። አሁን ይሄንን ለቪዲዮ መጀመሪያ ላይ ለማድረግ ስፈልግ የመጨረሻዋን ይሄንን ቪዲዮ አሁን እዚህ ጋር እንደዚህ መጀመሪያ ላይ ማድረግ የፈለኩት ለምሳሌ ይሄን መጨረሻዋ ላይ ያለችውን ለምሳሌ ለዩቲዩባችን ለተለያየ ነገር መጀመሪያ እንደዚህ እናደርጋታለን። ለምሳሌ እዚች ጋር እንደምትታያችሁ እዚች ጋር እችን አንድ ጊዜ ከወዲያ ስቤ አምጥቼ እዚች ጋር አድርጋታለሁ። ከዛ እዚህ ጋር የራይት ምልክት አለ፣ እሱን አንድ ጊዜ ክሊክ እናደርገዋለን። አውርጄዋለሁ። ለምሳሌ አሁን ደግሞ የቱን ወስዳለሁ? ይሄንን ወስዳለሁ። ይሄንን አሁን ሙሉውን ነው የምፈልገው። ይሄንን የቅድሙን የመጨረሻዋን ረድፍ ጨረፍ አድርጌ ወስጃለሁኝ። አሁን እዚህ ጋር እቺን የመቀስ ምልክቷን አንድ ጊዜ ነካታለሁ። እዚህ ጋር እናንተ የማትፈልጉት ካለ ለምሳሌ እንደዚህ ታረጓታላችሁ። የማትፈልጓትን መጀመሪያ ላይ ያለችዋን መቁረጥ ከፈለጋችሁ ለምሳሌ እንደዚህ ጋር መቁረጥ ተፈለጋችሁ ቆራርጣችሁ እንደዚህ እየቆረጣችሁ የማትፈልጉትን ረድፍ ማውጣት ትችላላችሁ። እኔ ለምሳሌ ሙሉውን ነው የፈለኩት እንበልና ለእናንተ ለማሳየት ነው። እዚህ ጋር የራይት ምልክት አለች። እዚህ ጋር የራይት ምልክት አለች። አንድ ጊዜ ክሊክ አደርጋታለሁ። አሁን እንግዲህ እዚህ ጋር የመጀመሪያዋ 2 ደቂቃ ናት፣ 2 ሰከንድ ናት እንትን ያልኩት። የሁለተኛው ደግሞ ሙሉውን ያደረኩት። ለምሳሌ እዚህ ጋር አዳድ የሚል አለ። እንደዚህ አንድ ጊዜ ክሊክ እናደርገዋለን። እዚህ ጋር መጥቶልኛል። ለምሳሌ ለዩቲዩባችን ከሆነ የምናዘጋጀው እዚች ጋር
እዚህ ጋር ምን የሚል አለ? የመቀስ ምልክት አለ። ለምሳሌ እዚህ ጋር የሙዚቃ ማውጫ አለ። እዚህ ጋር የመጻፊያ አለች። እዚች ጋር ደግሞ ቪዲዮውን ቀረብ ምናምን የሆነ ደስ የሚል ነገር ማውጫ ናት። ይቺ ደግሞ ይቺ ኦቨር የምትለዋ ቪዲዮ ሌላ ቪዲዮ ተጋራራችሁ ውስጥ አምጥታችሁ ለምሳሌ ከቪዲዮ እዚህ ከጎንና ከጎን ማድረግ ትችላላችሁ። ሌላ ቪዲዮ አምጥታችሁ ማለት ነው። እሺ እኔ አሁን ለምሳሌ ይሄንን ቪዲዮ መጀመሪያ ላይ ያለችዋን ረድፍ እዚች ጋር ያለችዋን ነክቻለሁ። ቆይ ማለት እዚች ጋር ታያችኋለች። ኤፌክትስ የምትለዋን አንድ ጊዜ ክሊክ አረጋታለሁ። ከዛ እዚች ጋር ያሻንጉሊት ምልክት አለ። ቦዲ ኤፌክትስ የምትለዋ ማለት ነው። እሷን አንድ ጊዜ ክሊክ ታረጋላችሁ። ከዛ እዚህ ጋር እኔ አሁን እያሳየኋችሁ ሸበካ የለኝም። ሸበካ የሌለበት ቦታ ስለሆነ ያለሁት እዚህ ጋር ስትነኩት ኢፌክት እንትን የሚለውን ስትነኩት ይህንን ልክ እንደ ዙም ቀረብ ራቅ ምናምን የሚያደርግ ይመጣላችኋል። ከዛ የፈለጋችሁት እዚህ ጋር ይደረደርላችኋል። እዚች ጋር ያለችዋን ራይት ምልክት አንድ ጊዜ ትናኳታላችሁ። እሺ እሱን አሁን አሳይኋችሁ አይደለ? እዚህ ጋር ደግሞ እዚህ ጋር ለምሳሌ የድምጽ መጨመሪያና መቀነሻ የሚመስል አለ። እዚህ አንድ ጊዜ ትነኩትና ለምሳሌ ቪዲዮውን ትቀርጹ ያለ ድምጽ አለ። ለምሳሌ ያንን ቪዲዮ ትሰሩ እንደዚህ ድምጹን ታፈልጋችሁት ሙሉ በሙሉ እንደዚህ ኤክስ ማድረግ ትችላላችሁ፣ ዜሮ ማድረግ ትችላላችሁ። ተፈለጋችሁ ደግሞ እንደዚህ በትንሽዬው አድርጋችሁ ማድረግ ትችላላችሁ። ሙሉን ድምጹን ከፈለጋችሁ ደግሞ ቪዲዮውን እየቀረጻችሁ ያወራችሁበት ከሆነ እንደዚህ ሙሉን ታረጉታላችሁ። ድምጹ በደንብ ይጨምራል። እሺ አሁን ለምሳሌ ድምጹን አልፈልግም እንበልና እንደዚህ ቀንስ አድርጋትና ከዛ እዚህ ጋር ራይት የምትላለች እሷን ራይት አንድ ጊዜ እንላታለን። እና እንደዚህ ካለውና እዚህ ጋር አሁን ቀንሻለሁ። ለምሳሌ አሁን እዚህ ጋር እዚች ጋር እቺ መመለሻዋን ትነኳታላችሁ። ሌላ ነገር ትፈልጉ እዚህ ጋር እቺ መመለሻዋን አንድ ጊዜ ትነኳታላችሁ። አሁን እሺ እዚህ ጋር ኦቨር የሚላል እሱን አንድ ጊዜ ክሊክ ታረጉ። እዚህ ጋር መደመር ምልክት ያመጣላችኋል። ከዛ እሱን አንድ ጊዜ ትነኩታላችሁ። እዚህ ጋር እናንተ የምትፈልጉት ቪዲዮ እዚህ ጋር ለምሳሌ ፎቶ ከሆነ የምትፈልጉት ለምሳሌ ፎቶ በቪዲዮ ጣልቃ ፎቶ ከፈለጋችሁ ለምሳሌ እዚህ ጋር እኔ ይቺን ፎቶ አንድ ጊዜ ነካታለሁ። እዚህ ጋር አዳድ የሚላል እሱን አንድ ጊዜ ነካዋለሁ። ከዛ እዛ የት ጋር ሆነ እዚህ ጋር ፎቶ መጥቶልኛል። አያችሁ ፎቶን እንደዚህ አጥባችሁ ለምሳሌ ከቪዲዮ ባናቱ ላይ ተለይ ሆነ የምትፈልጉት እዚህ ጋር እንደዚህ ታስቀምጡታላችሁ። ለምሳሌ እንደዚህ ዝቅ ወይም ደግሞ እዚህ ጋር እንደዚህ ታረጉታላችሁ። ለምሳሌ በየቪዲዮ ጣልቃ ተፈለጋችሁ እንደዚህ አድርጋችሁ አሁን እንደዚህ ታስቀምጡታላችሁ። ከዛ እዚህ ጋር አሁንም ደግሞ ካልፈለጋችሁት ለምሳሌ እዚች ጋር ዲሌት እንትላለ ዲሌቷን ትነኩታላችሁ ካልፈለጋችሁት። እሺ እዚህ ጋር ደግሞ እንደዚህ ታረጉ። እዚህ ጋር ደግሞ የመጀመሪያው ላይ ይሄን የመጀመሪያውን ካልፈለጋችሁ ቪዲዮውን ለምሳሌ ማጥፋት ተፈለጋችሁ እዚህ ጋር ዲሌት የሚላለ ዲሌት የሚለውን ትነካላችሁ። እሺ አሁን እዚህ ጋር እንግዲህ እንደዚህ ተመልሱታላችሁ። እዚች ጋር መመለሻ ታገኛላችሁ።
ከዛ አሁን ይሄን አስተካክለን ጨረስን። ለምሳሌ ጽሁፍ ማስገባት ተፈለጋችሁስ እዚች ጋር ቴክስት ትመተላለች። እሷን አንድ ጊዜ ክሊክ ታረጓታላችሁ። አሁንም ደግሞ አዳድ ቴክስት ትመተላለች። እሷን አንድ ጊዜ ትነኳታላችሁ። ከዚያ እዚህ ጋር ብዙ አይነት ኢሞጂዎች ይመጡላችኋል። እኔ እንደነገርኳችሁ ሸበካ ላይ ስለሌለው ነው የሚያዞረው። ግን እናንተ መጻፍ ከፈለጋችሁ ለምሳሌ እዚህ ጋር በቪዲዮ ጣልቃ የምትፈልጉትን ነገር እንደዚህ ጽፋችሁ ለምሳሌ እንደዚህ ጽፋችሁ ከዛ እዚህ መመለሻውን ትነኩታላችሁ። ከዛ እዚህ ጋር ራይት የሚል አለ። እዚህ ጋር ሰብስክራይብ የሚል አለ። ሰብስክራይብ የሚል ካስገባችሁ ፎቶ እዚህ ጋር ደግሞ ጽሁፉን እንደዚህ እንዲሆን ተፈለጋችሁ ላይክ ምልክት ማስገባት ተፈለጋችሁ። ለምሳሌ ነው ጽሁፉን ያስገባሁት። እሺ ጽሁፉን ላጥፋና ለምሳሌ ሰብስክራይብ የሚለውን በተን ላስገባ። እሺ እዚህ ጋር ሰብስክራይብ በተን የሚል አለ። እዚህ ጋር ላይክ የሚል አለ። እዚህ ጋር ደግሞ ጽሁፍ ልክም በተጽፋችሁ እናንተ ጽፋችሁ ጽሁፉ እንዲደምቅላችሁ ከፈለጋችሁ አንድ ጊዜ ክሊክ ታረጉት። እዚህ ጋር ዙሮ ይመጣላችኋል። እዚህ ጋር ከዛ ያንን ታጠፉታላችሁ። እሺ እዚህ ጋር ደግሞ ሰብስክራይብ በተን የምትለዋን አሁንም እንደዚህ አድርጋችሁ ማስገባት ትችላላችሁ። እኔ ሸበካ ስለሌለኝ እያዞረ ነው ሁለቱም። ከዛ እዚህ ጋር ለምሳሌ ዋው ምን አስገባበት። ከዛ እንደዚህ ተመለሱትና እዚህ ጋር ራይት ምልክት አለ። ራይት ታረጉታላችሁ። ከዛ እሺ እዚህ ጋር እንደዚህ ታሳልፉትና ለምሳሌ እንደዚህ ታረጉታላችሁ። እዚህ ጋር ያለውን ቪዲዮ እንደዚህ ታሳልፋችሁ በኋላ ያቺ መጀመሪያ ላይ እየቆረጥና ታያት ይቻት እንደዚህ ይሆናል። መጀመሪያ ላይ ያለችው ቪዲዮ ለምሳሌ ማፍጠን ከፈለጋችሁ በዛ እሷን እንደዚህ አንድ ጊዜ ትነኩና እዚህኛው ላይ ትዛወር ታቆሙታላችሁ። እዚህ ጋር ያቆሙትና እናንተ ቪዲዮ እንዲፈጥን ከፈለጋችሁ ለምሳሌ እዚህ ጋር የበተን እዚች ጋር የመመለሻ ምልክት አለ። ያት እሷን አንድ ጊዜ ትነኳትና እዚህ ጋር የመቀስ ምልክት ታያላችሁ አይደል? እሷን የመቀስ ምልክቷን አንድ ጊዜ ትነኩ። እዚህ ጋር እንደዚህ ወደ ኋላ ትስቡታላችሁ። እዚህ ጋር ስፒድ የሚላል ስፒድ የሚለውን አንድ ጊዜ ክሊክ ታረጉታላችሁ። ከዛ እዚህ ጋር ኖርማል የሚላል ኖርማል የሚለውን አንድ ጊዜ ክሊክ እናደርጋለን። እዚህ ጋር ይሄ ቪዲዮ በኖርማል ላይ ነው ያለው፣ አንድ ላይ ነው ያለው፣ ኖርማል ላይ ነው። ማፍጠን ከፈለጋችሁ እዚህ ጋር ታመጡታላችሁ። ማፍጠን ከፈለጋችሁ እንዲዘገይ ተፈለጋችሁ ደግሞ እዚህ ላይ ታረጉታላችሁ። እዚህ ላይ መጨረሻው ታረጉታላችሁ። በጣም እንዲፈጥን እዚህ ላይ ታረጉታላችሁ። ግን ኖርማል ትክክለኛ ሁለት ላይ ቢሆንላችሁ አሪፍ ነው። እሺ ማሮጥም ካልፈለጋችሁ እዚህ ላይ ኖርማል አንድ ላይ ማድረግ ትችላላችሁ። ከዛ እዚህ ጋር ራይት ምልክት አለ። ራይት ምልክቷን አንድ ጊዜ ትነኳታላችሁ። ከዛ ይሮጣል፣ ቪዲዮ በጣም ይሮጣል እንደምታዩት። ከዛ አሁንም እናንተ በየቪዲዮ ውስጥ ጽሁፍ ማስገባት ተፈለጋችሁ እዚህ ጋር ታቆሙትና እዚህ ጋር መመለሻ አለ። ቪዲዮ እየሮጣ አድርጋችሁታል ትመልሳላችሁ። ከዛ እዚህ ጋር እናንተ ቪዲዮ እንዲያንጸባርቅ ለምሳሌ ወጣ የሆነ ዙም እንዲሆንላችሁ ምናምን ከፈለጋችሁ እዚህ ጋር ትነኩትና እዚህ ጋር ቦዲ ኢፌክት የሚላል እሱን አንድ ጊዜ ትነኩት። እኔ እዚህ ጋር ሸበካ ስለሌለኝ እዚህ ጋር ብዙ አይነት
ማቀያየሪያ ይመጣላችኋል። የፈለጋችሁትን መርጣችሁ ማስገባት ብቻ ነው። ከዛ እዚህ ጋር ራይት የምትለዋን መንካት ብቻ ነው። እሺ ለምሳሌ ለምሳሌ እንደዚህ አድርጋችሁ ሙዚቃ ከፈለጋችሁ ሙዚቃ እዚህ ጋር ሙዚቃውን አንድ ጊዜ ትነኩታላችሁ። ከዛ እዚች ጋር ስፒድ የምትላለች እሷን አንድ ጊዜ ስትነኩ እዚህ ሙዚቃ ይመጣላችኋል። እዚህ ቁልቁል ሙዚቃ ሲመጣላችሁ እኔ ሸበካ ስለሌለኝ ነው። ሙዚቃ ሲመጣላችሁ አንድ ጊዜ ክሊክ ስታደርጉት የፈለጋችሁትን መርጣችሁ ታስገባላችሁ ማለት ነው ሙዚቃውን። እኔ ሸበካ ስለሌለኝ እዚህ ጋር ሸበካ ስለሌለኝ ነው። ከዛ እዚህ ጋር አንድ ጊዜ ትነኩና ድምጽስ እናንተ ድምጽ ማስገባት የሙዚቃውን ድምጽ መቀነስ ተፈለጋችሁ ለምሳሌ እዚህ ጋር አንድ ጊዜ የሙዚቃ ላይ አድርጋችሁታል አይደል? እዚህ ጋር የመቀስ ምልክቷን አንድ ጊዜ ትነካላችሁ። እዚህ ጋር ከዛ እዚህ እንደዚህ ይመጣላችኋል። እዚህ ጋር ከዛ ይቅርታ ሴትዬ ስለጠራች ነው። እሺ መጀመሪያ እናንተ ሙዚቃ ላይ አድርጋችሁት ስለነበረ ይሄ አሁን ሙዚቃውን እናንተ እንደዚህ መቀነስ ትችላላችሁ። ሙዚቃ ተጀርባ የሚሆነውን ቆንጆ ድምጽ ታስገቡና እዚች ጋር እንደዚህ ተቀንሱታላችሁ። ድምጻችሁ እንዲሰማ ከፈለጋችሁ ኖርማል ሙዚቃው ወይ እንትኑ እንዲሰማ ከፈለጋችሁ እንደዚህ ታደርጉታላችሁ። ለምሳሌ ግን ድምጻችሁ እናንተ በምትሰሩት ነገር የምታስረዱ ከሆነ እንደዚህ ተቀንሱትና እዚች ጋር ራይት ምልክቷን ትነኳታላችሁ። ይኸው እዚህ ጋር ሙዚቃው ይገባል ማለት ነው። ከዛ ሙዚቃው እንደዚህ ሆኖልናል ማለት ነው። እሺ እዚህ ጋር እናንተ ደግሞ ድምጻችሁን በድምጻችሁ ለምሳሌ ቪዲዮ እዚህ ጋር የቪዲዮን ድምጽ መጀመሪያ ላይ ቀንሳችሁታል አይደል? ቪዲዮን ስቀርጹ ድምጻችሁን መጀመሪያ እንዳሳየኋችሁ ቪዲዮን ስቀርጹ ያስገባችሁት ድምጽ እንዲቀንስላችሁ መጀመሪያ እንዲቀንስ ተፈልጋችሁ ቅድም አሳየኋችሁ ላይ ትቀንሱታላችሁ። ወይም ደግሞ እዚህ ጋር ሙሉ በሙሉ ድምጹን ማጥፋት ትችላላችሁ። ቪዲዮውን ትቀርጹ በጣም የሚረብሽ ድምጽ ገብቶባችሁ ከሆነ ማለት ነው እዚች ጋር ያለችዋን አንድ ጊዜ ትነኳት ሙሉ በሙሉ ድምጹ ይጠፋል ከቪዲዮ ጋር ያለው። እሺ የማትፈልጉ ከሆነ ደግሞ ቅድም ያሳየኋችሁን በዛ ውስጥ ገብታችሁ እንትን የምትሉት ማለት ነው። ከዛ አሁን እንደዚህ አሁን እዚህ ጋር ያስገባናት ፎቶ አለቀች አይደለ? ሌላ ፎቶ ከፈለጋችሁ ደግሞ አሁንም እዚህ ጋር ኦቨር የሚለውን ቪዲዮ ከፈለጋችሁ ቪዲዮ ፎቶ ከፈለጋችሁ ፎቶ። እሺ እዚህ ጋር አሁን ለምሳሌ ፎቶ አልቋል። እዚህ ጋር ቪዲዮ ላስገባ። እዚህ ጋር ኦቨር የሚለውን አንድ ጊዜ ትነኩትና ከዚያ እዚህ ጋር መደመር ምልክት ይመጣል። እዚህ ጋር አንድ ጊዜ ትነካላችሁ። ከዛ እኔ እዚህ ጋር ቅድም ፎቶ ላይ ስላደረኩት ነው። እዚህ ጋር ቪዲዮ የሚላለን ቪዲዮን አንድ ጊዜ ክሊክ ታደርጉ። እሺ ለምሳሌ እኔ ቪዲዮ ላስገባ። እዚህ ጋር ያለውን ቅድም